የእግዚአብሔር የጽድቅ ተስፋ ታሪካዊ መሰረቱ በእምነትና በእምነት ብቻ ሊሳካ የሚችል ከሕግ የሆኑት ውስጥ በማለት ይጀምራል። ቁጥር 14 ሕግ የሆኑት ውስጥ ሲል አይሁዳውያን ማለት ነው። ከእስራኤል ወገን የሆኑቱ እያለ ከሕግ የሆኑት የሚለው አይሁዳውያን ማለት ከሆነ ወራሽ የሚሆኑ አይሁዳውያን ሕግን በመጠበቅ የሚወርሱት ቢሆን ኖሮ ማለት ነው። አንደኛው ነው አላለም። ባይዘው እንግሊዝኛ ትርጉሞችን ካያችሁ ኢፍ ነው የሚለው፣ ግሪኩም ቃል በቃል ኢፍ ነው የሚለው። በሁለተኛ መንገድ እንደዚህ ልንረዳው እንችላለን። እነርሱ ብቻ ደግሞ ከሆኑ ማለት አንደኛ እምነት ከንቱ ሆኗል ይላል። ከንቱ ሆኗል ይሆናል አይልም። ጳውሎስ እያለ ያለው እምነት ከንቱ ሆኖ ነበር ያኔ እያለ ወደኋላ ኦልሬዲ በፓስቴንስ ሲያስቀምጥ እያወራ ያለው ስለ አብርሃም እምነት ቃሉ ዘፌዝ ነው የሚለው የአብርሃምን እምነት እያወራ አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን ይህ ጽድቅ የሚገኘው ይህ ወራሽነት የሚገኘው በሕግ በኩል ከሆነ የአብርሃም እምነት እኮ የማይጠቅም ነበር እያላችሁ ነው በማለት ወደኋላ ክርክሩን ያቀርባል። አብርሃም ያኔ የነበረው እምነት ምን አይነት እምነት? ዘፍጥረት ምዕራፍ 15 ቁጥር 5 ወደ ሜዳም አወጣውና ወደ ሰማይ ተመልከት ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው፣ ዘርህም እንደዚሁ ይሆናል አለ። በጳውሎስ ቋንቋ መሰረት ተስፋው ፕሮሚስ። አብርሃም ይሄንን ተስፋ ተከትሎ ምን አረገ? አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ጳውሎስ ጽድቅ በስራ የሚገኝ ከሆነ ያቺ አብርሃም እምነት ውሸት ነች ማለት ነው እያለ ምን አይነት የሙግት ፍሎት እንዳለው ማየት ይችላል። በጳውሎስ ፊት ከዚህ በኋላ አንድም አይሁዳዊ ቆሞ ክርክሩ መቀጠል የሚችል አይመስል የሚስማሙበትን በጋራ የሚጋሩትን የብሉይ ኪዳን መጽሐፍ በመጥቀስ አብርሃም በእምነት ጸደቀ ስንል የአብርሃምን እምነት ከንቱ እያረግ ነው፣ ባዶ እያረግ ነው፣ ኤምፕቲ የሆነ ውሸት የሆን ነበር ይላል። ስለዚህ ጳውሎስ ምን አይነት መከራከሪያ እያቀረበ ወደኋላ ታሪክን እንመልከት የሚል ታሪክ እንክደው ይሆናል እንጂ ታሪክን ማንም ሊለውጠው እና አሁን ላይ ደርሰን ጽድቅ በስራ በሕግም ሊገኝ ይችላል ስንል ከታሪክ ጋር መላተም ነው። የታሪክ ደራሲ ከሆነው ከእግዚአብሔር ጋር መጋጨት። ስለዚህ ጽድቅ የአብርሃም ተስፋ ወራሽነት በእምነትና በእምነት ብቻ የሚለው ጸንቶ መቀጠል ያለበት አንዱ ምክንያት ታሪክ ጋር መጋጨት ስለሌለ። ታሪክም ልንሳሳት እንችላለን፣ ሚስኢንተርፕሬት ልናደርግ እንችላለን፣ ልንክደው እንችላለን፣ ላንወደው እንችላለን። ታሪክ ግን ታሪክ ነው። ዘፍጥረት ምዕራፍ 15 ታሪክ። ጳውሎስ ወንጌሉን ሲያብራራ አንድ ታሪክ ክስተት ወደኋላ ሄዶ ዘፍጥረት ምዕራፍ 15 በመጥቀስ የሚያወራ ከሆነ ወንጌላችን የታሪክ ንግርት ነው ማለት ስቶሪ ታሪክ ብቻ ነው እያቋረ ጳውሎስ ታሪክን ከዘፍጥረት ምዕራፍ 15 ያመጣል፣ ሮሜ ውስጥ ይከተውና በሎጂክ ያቀርባል። ስለዚህ ወንጌላችን ታሪክ ነው፣ ግን ደግሞ ሙግት ክርክር ያለበት ሎጂክ። ወንጌልን ስታቀርቡ እንዲህ አቅርቡ። ስነ መለኮታዊ እውቀት አይደለም መጽሐፍ ውስጥ ብዙ አላውቅም የምትሉ ከሆነ የምታውቁትን ታሪክ ተናገሩ። ስቶሪ ቴለር እና ወንጌሉ በነገራችን ላይ አፍሪካ ውስጥ በደንብ ስር መስደድ ይችላል። ታሪክ ነጋሪዎችን በባህላችን ስቶሪ ቴሊንግ ነው ካልቸራል